አምቡላንስ ተጠራና ሁለቱም አፋፍሰው ወደ ሐኪም ቤት ወሰዷቸው። ድንገተኛ ክፍል ገብተው ሁለቱም ሕክምናቸውን ጀመሩ። ሳራ በመድኃኒት የተመረዘው ጨጓራዋን በፍጥነት አጠቧት። ከሁለት ቀን በኋላ ነፍስ ዘራች። በሳምንቷ በደንብ ድና ከሆስፒታል ወጣች። ልዑል ግን በቀላሉ የሚሻለው ነገር አልነበረም። ወደ አዲስ አበባ ተልኮ እንዲታከም ተወሰነ። ሳራም ልዑልን ምንም እንኳ ቢያሳዝናት ልታስታምመው ቀርቶ ልታየው ፈቃደኛ አልሆነችም። ልዑልን በትዝታዋ ሰንቃ ልጇን ይዛ ወደ ባህር ዳር ተሰደደች። እዛ እንደደረሰችም ማረፊያ ሆቴል ተከራየች። በሁለተኛው ቀን በአጋጣሚ ግን የድሮ ጓደኛዋ የነበረችውን ቤቲን አገኘቻት። ያለ ቀጠሮ መገናኘት ማለት ይሄ ነው። ኤልሳ የባህር ዳር ዩኒቨርሲቲ የመጨረሻ ዓመት ተማሪ ናት። ያኔም አጋጣሚ ቅዳሜ ስለነበረ ነው ከግቢ የወጡት። ወደ አንድ ካፌ በመሄድ ተቀመጡ። ቤቲ ሳራን ወልዳና ተጎሳቁላ ስታያት አለቀሰች። ያኔ ልጅ እያሉም በሷ ቀንታ ከልዑል ጋር ልታለያያት የነበረው ቆጫት። ሳራም በውስጧ ያፈነችውን ሁሉ ብሶት ነገረቻት። ቤቲ ይበልጥ ለሳራ አለቀሰች። አገኝሻለሁ ብዬ አላሰብኩም ነበር። ስለገጠመሽ ችግርና ስለ ሁሉም ነገር በጣም አዝኛለሁ። ግን ሳሪቲ ልዑልን ትተሽው መምጣት አልነበረብሽም አለቻት፣ እንባዋን በሶፍት ለማድረቅ እየጣረች። እኔ ዓመት ያልሞላው ልጅ ለማን እጥለዋለሁ ብዬ እንጂ የመኖር ተስፋዬ ከመነመነ ቆየ። ምድር ላይ ያለኝ ብቸኛ ሀብቴና ተስፋ ልዑል ነበር። እሱም ከዳኝ። ይባስ ብሎ ከሌላ ልጅ አለች፣ ቁጭትና ተስፋ ማጣት እየታየባት። ሳራ ካንቺ ባላቅም ልዑል ከልቡ ያፈቅርሻል። እመኚኝ፣ በፍቅር የሚቀናው ጠላት ሰይጣን ነው መሀላችሁ የገባው። እባክሽ አንድ ነገር ቢሆን እድሜ ዘመንሽን ትጸጸቻለሽ ስትል ተማጸነቻት። ሳራ ግን ከራሄል ጋር እርቃን ገላቸውን ያገኘችውን አጋጣሚና የእርግዝና ማረጋገጫ ወረቀት እያሰበች አሻፈረኝ አለች። ይባስ ብሎ እሱም ለመርሳት መጣር ጀመረች። ቤት አፈላልጋ ተከራየችላት። ትምህርት ሳይኖራትም እየመጣች ታስተዳድራታለች። ያለቻት ገንዘብ እስክታልቅ ድረስ ሀረርን መልቀቋ ምንም አልመሰላትም ነበር። ከዛ ግን ኑሮ መክበድ ጀመረ። ስራ ፍለጋ ደላላ ለደላላ ተንከራተተች። ግን ልጇን እያዩ ምን ልትሰሪ እያሉ ያባረሯታል። በዚህም ስራ ማግኘት አልቻለችም። ህይወት ከበዳት። ይህን የተመለከተችው ቤቲ ትምህርቷን አስፈቅዳ ልዑልን ለማግኘት ሀረር ሄደች። ሀረር ደርሳ ስታጠያይቅ አዲስ አበባ ጥቁር አንበሳ ሆስፒታል መተኛቱን ስትሰማ ጊዜ ሳታጠፋ ወደ ጥቁር አንበሳ ሆስፒታል አመራች። ስትደርስ የተኛበት የአልጋ ክፍል ነገሯትና ቀጥታ ገባች። ሁለት ሴቶች በክፍሉ ውስጥ ነበሩ። ልዑል ግሉኮስ ተሰክቶለት ተኝቷል። ራሱን ከሳተበት አልነቃም። ስታየው እንባዋ ቁልቁል ወረደ። ይሄኔ አንዷ ሴት የኔ ልጅ አታልቅሽ፣ ልዑል ምንሽ ነው ስትል ጠየቀቻት። ቤቲም ጓደኛው ነኝ ስትል መለሰች። ይሄኔ እኔ እናቱ ነኝ። ልጄ እንዲሆን ያረገችው ሴት ታውቂያታለሽ አለችና መልስ ሳትጠብቅ ባታውቂያት ነው የሚሻለው። አንቺ እርጉም፣ ምንም የማያውቅ ልጄን ምናምን አስነክታ ልትነጥቀኝ ሴትየዋ ማልቀስ ጀመረች። ቤቲም እና አሁን አልተሻለውም ስትል ጠየቀቻት። የልዑል እናትም እንባዋን በቀሚሷ ጫፍ እየጠረገች ነገ ወደ አሜሪካ በረራ አለው፣ ታክሞ እዛው ከአባቱ ጋር ይኖራል፣ ከዛች መተተኛም ይገላገላል ስትል ቤቲ ልቧ ስንጥቅ አለ። በችግር እየሟቀቀች ያለችው ሳራን በህሌናዋ እየሳለች ከልቧ አለቀሰች። አለመንቃቱ ደግሞ ኢባስ አወሳሰበው። ክፍል 9 ይቀጥላል። ክፍል 9 እንዲለቀቅ ላይክ ሼር አድርጉ። ውድ ቤተሰቦቼ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ነባር የሆናችሁም ላይክ ሼር ማድረግን አትርሱ። የእናንተን ትብብርና እርዳታ እፈልጋለሁ። በእርግጥ በጣም ነው የማመሰግነው። እየደመራችሁኝ ነው።
ከልብ ነው ምስጋናዬ። ክፍል 9 ይቀጥላል በቀጣይ ክፍል እስከምንገናኝ ድረስ እንግዲህ ለዛሬ ይዣት የቀረብኳት ቪዲዮ ይችን ትመስላለች። በቀጣይ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ለሁላችንም የስደትን እንጀራ በቃ ብሎ የእርፈትን እንጀራ ይስጠን በሀገራችን ላይ ሀገራችንን ሰላም አድርጎ እና የስደትን ኑሮ በቃ ይበለን። እስከዛው ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ በዚህ ውስጥ ሰነባበታለሁ። መልካም ጊዜ ለሁላችሁም።